ሲሚንቶ ከመግዛታችሁ በፊት እነዚህን 4 ቀላል የጥራት መለኪያ ዘዴዎች ይሞክሩ። 1. የቀለም ምርመራ። ጥሩ ሲሚንቶ ወጥ የሆነ ግራጫ ቀለም ሊኖረው ይገባል። አጠራጣሪ ቀለሙ በጣም የጠቆረ ወይም ወደ ነጭነት ያደላ ከሆነ ሌላ ድብልቅ ሳይኖረው አይቀርም። 2. የጉብጠት ወይም የጓጎለ ነገር መኖር። ቦርሳውን ሲከፍቱ በውስጡ የጓጎሉ ትናንሽ ድንጋይ መሰል ነገሮች ካሉ ሲሚንቶው ከአየር ላይ እርጥበት አግኝቷል ማለት ነው። ምክር: እንደዚህ አይነት ሲሚንቶ ጥንካሬው ስለሚቀንስ ለከባድ ሥራዎች፣ ለምሳሌ ለምሰሶ፣ አይጠቀሙት። 3. የእጅ ሙቀት ምርመራ። ጥሩ ሲሚንቶ ቀዝቃዛ ስሜት ሊሰጥዎ ይገባል። እጅዎ ላይ ሙቀት ከተሰማዎት በቦርሳው ውስጥ የኬሚካል ሪያክሽን እየተካሄደ መሆኑን ያሳያል። 4. የውሃ ላይ መሳፈፍ። ጥቂት ሲሚንቶ ዘግነው ውሃ በሞላ ባልዲ ላይ ይነስንሱ። ጥሩ ሲሚንቶ ከመስመጡ በፊት ለጥቂት ሰከንዶች በውሃው ላይ ይንሳፈፋል። ወዲያውኑ ዘግቶ ከገባ ግን በውስጡ አሸዋ ወይም ሌላ ከባድ ባዕድ ነገር እንዳለው አመልካች ነው። ማሳሰቢያ: ሲሚንቶ ከተመረተበት ቀን ጀምሮ በ90 ቀናት 3 ወራት ውስጥ ጥቅም ላይ ቢውል ይመከራል። ከዛ በላይ የቆየ ሲሚንቶ ጥንካሬው በ20 በመቶ፣ 30 በመቶ ሊቀንስ ይችላል።